ሰላም እንዴት ናችሁ? ውድ የ251 ስፖርት ቤተሰቦች በመጀመሪያ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ሳምንቱ እንዴት ነበር? በሁለተኛ ሳምንት መርሃ ግብር የድሬዳዋ ከፍተኛ ዲቪዥን ጨዋታዎች ላይ 19 ጎሎችና እንደዚሁም ደግሞ አንድ ቀይ ካርድ በመዝገቡ የሚታወቅ ነው። የደረጃ ሰንጠረዡን ስንመለከት ደግሞ ሶስት ቡድኖች በእኩል 6 ነጥብ የደረጃ ሰንጠረዡን መምራት ጀምረዋል። ገንዳብ ዲቦሩ፣ ሳቢያን ህብረትና ለጋሪ በጎል ክፍያ ተለያይተው ማለት ነው። የከፍተኛ ጎል አስቆጣሪ ደረጃን ስንመለከት ደግሞ የድሬዳዋ ፖሊሱ ካሌብ አበበ እንደምትመለከቱት በ4 ጎል መምራት ጀምሯል። ከሁለተኛ እስከ 6ኛ ደረጃ ያሉት ደግሞ በኮከብ ጎል አግቢ ደረጃውን ይዘውታል። በነገራችን ላይ ባለፈው ሳምንት የሳምንቱ ምርጥ ጎልን የሳቢያን ህብረቱ አጥቂ ተስፋዬ መኮንንን ጎል መምረጣችን የሚታወቅ ነው። በሁለተኛ ሳምንት መርሃ ግብር ደግሞ የድሬዳዋ ፖሊሱ ግሩም ከቅጣት ምት ያስቆጠራትም ሌላኛዋ ተመራጭ ሆናለች። እስቲ ጎሏን አብረን እንመልከት። የፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ። ውጤት ካሌባ 6ኛ ጎል ድሬዳዋ ፖሊሶች ግማሽ ደርዘን ጎል በ06 ህብረት ላይ ግሩም ነው። ጎል አስቆጣሪው 16 ቁጥር ለባሽ